አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ? ሁሉ አማን አልሐምዱሊላህ። እንግዲህ ሌይላ ኑር ሰቦ 13 ዓመት ከዛም በላይ እስር ቤት ከማቀቀች በኋላ እንግዲህ የደረሰባትን አብዛኞቻችሁ ታውቃላችሁ። የሞት ፍርድ ተፈርዶባት በኢትዮጵያውያን ደጋግ ኢትዮጵያውያን ባደረጉት ርብርብ ከዛ እንድትተርፍ 2 ሚሊዮን ሪያል የሚሆን ገንዘብ ተሰብስቦ ለህይወት ካሳ ተሰጥቶ ያም ከተሰጠ በኋላ ከእስር ቤት ወጣ ወደ ሀገሯ ወደ ቤተሰቦቿ ወደ እናቷና አባቷ ምስኪኖች ናቸው ትቀላቀላለች ተብሎ ሲጠበቅ ለረጅም ጊዜ እስር ቤት ውስጥ ታማ እየማቀቀች እንደሆነ ተነግሮ ብዙ ሰው አዝኖ ነበርና በዚህ ሰኞ ደግሞ የሚቀጥለው ሰኞ ያው አገር ልትገባ ነው የሚል የደስታ መግለጫ ተነግሮ ነበር። ያም ደግሞ እየተወዛገቡ ነው ሰዎች ውሸት ነው የተለመደው አይነት ነው የሚል ነበር። እኔ ደግሞ ዛሬ ከዋናው ሽማግሌዎች ጉዳዩን ከያዙ ሽማግሌዎች የደረሰኝን መረጃ በቀጥታ አሰማቸዋለሁ ከማስረጃ ጋር ማለት ነው። በድምጽ አባታችን ኢማማችን አቡ ፉአድ ያስተላለፉትን መልእክት ኢንሻአላህ አደርሳችኋለሁ። ቪዲዮ ለሁሉም ሰው ለተወዛገበው አካል የልብ እርካታና ደስታ እንዲሰማው መረጋጋት እንዲያገኝ ሼር በማድረግና ኮፒ ሊንክ በማድረግ ለሁሉም እንዲዳረስ አድርጉት። ቀጥሎ ድምጹን ማስገባ ይሆናል ማለት ነው። ረህማኑ ረሂም አልሐምዱሊላሂ ረቢል ዓለሚን አሰላቱ ወሰላሙ አላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። ውድ የተከበራችሁ ወንድሞቼ፣ በዚህ ግሩፕ ያላችሁ አባቶች፣ መሻይኾች፣ የሃይማኖት መሪዎች፣ ገራዶች፣ ወጣቶች፣ ሙያና ብላሎች ሁላችሁም አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምን ሰነበታችሁ? ደህና ናችሁ ወይ? አልሐምዱሊላህ። እና እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ከላይ የገለጽኩት ጽሁፍ ያው አምባሲ ስለ ሌይላ ኑር ሰቦ ጉዳይ የሰጠውን መግለጫ ነው ወደዚህ ፔጅ አምጥቼ ገለጽኩላችሁ። ከብዙ ጊዜ ጀምራችሁ ስትጨነቁ ስታስቡ እየደወላችሁ ስትጠይቁን በየመንገዱ ስታገኙን እኛንም የት ደረሰ ጉዳይ ያላችሁ ስትኖሩ ስትጨነቁ ኖራቸዋል። ይህንን ደስታ መስማት አለባችሁ በማለት ያው እንዲትወጣ ተወስኖ ወደ ታህሪል መግባታን አምባሲው ያው መግለጫ ሰጥተዋል። ለኛም ይኸው አሁን ደውሎ በአሁኑ ሰዓት በዛሬው ቀን ደውሎ ነግሮኛል። እንግዲህ ደስ ስላለኝ እናንተንም ደስ ይበላችሁ እላለሁ። እንኳን ደስ አለን፣ እንኳን ደስ አላችሁ። እህታችን ለ13 ዓመት በእስር ቤት መማቀቋ ብቻ ሳይሆን ሞት ተፈርዶባት ነበር። በሰይፍ ተቀልታ እንዴት ሞት ተፈርዶባት ያም ትልቅ ዲፕሎማሲ ኮሚቴና የአምባሲ ጥረት ተደርጎ ወደ ገንዘብ እንዲለወጥ ተደርጎ ለሟች ቤተሰብ 2 ሚሊዮን ብር ተሰጥቶ የሟች ቤተሰብ ተናዙል አድርጎ መንግስት ደግሞ 13 ዓመት አስሯታል እና በዚህ ነው ህይወቷ የተረፈው። በጣም አልሐምዱሊላህ ረብል ዓለሚን ደስ የሚያሰኝ ነው መውጣቷ። ማለትም እንድትወጣ በወሰኑ ይህንን እንድታውቁት እንላለን። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። አቡ ፉአድ ነኝ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። እንግዲህ እንደሰማችሁት ነው። እንግዲህ ትክክለኛ ኢንፎርሜሽን ነው፣ ትክክለኛ መረጃ ነው። ሁላችሁም እንግዲህ በሌላ መፈታት በሌላ ለቤተሰቦቿ መብቃት ስትጠባበቁ ለነበራችሁ የምስራች ነው። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። አልሐምዱሊላህ ረብል ዓለሚን።